ጤና ይስጥልኝ ወደ ቀለምሲስ ሚዲያ ቤተሰቦች እንዴናችሁ? ሰላምታችን በያላችሁበት ይድረሳችሁ እያልን ዛሬም ለሮቢን ዊሊያምስ መታሰቢያነት የቀረበ የፊልም አጠቃላይ ይዘንላችሁ ቀርበናል። ፊልሙን በመከታተል እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋበዝን። መልካም ቆይታ። ዊል ሃንቲንግ የተባለ የ20 ዓመት ወጣት በደሃ ሰፈር ውስጥ የሚኖር ቢሆንም በማሳቹሴት የቴክኖሎጂ ኢንስቲትዩት MIT በተባለ ትልቅና ታዋቂ ቦታ ውስጥ ይሰራል። ነገር ግን አንድ ችግር አለ። እሱ በዩኒቨርሲቲው ኮሪዶሮች ውስጥ ወለል የሚያብስ ተራ የጽዳት ሰራተኛ ነበር። አንድ ቀን ኮሪደሩን እያጸዳ ሳለ በጥቁር ሰሌዳ ላይ የተጻፈ ውስብስብ የሂሳብ ጥያቄ አይና በጉጉትም ይመለከተዋል። ጥያቄውን እዛ ያስቀመጠው የዩኒቨርሲቲው ፕሮፌሰር ጄራልድ ላምቦ ነበር። ፕሮፌሰሩ እስከ ሴሚስተር መጨረሻ ድረስ ይህንን የእውቅና ማረጋገጫ ቴረም ለመፍታት ለሚችል ለማንኛውም ሰው በዩኒቨርሲቲው መጽሔት ላይ ጽሑፍ እንዲታተምለትና የሱን አክብሮት እንደሚያገኝ ቃል ገብቶ ነበር። ፍላጎት ያለው ማንኛውም ሰውም ወደ ሰሌዳው ቀርቦ መፍትሄውን መጻፍ ይችል ነበር። ዊል በዚህ ጥያቄ በጣም ይሳባል። ቀንን ሙሉም ስለሱ ማሰብ ማቆም አልቻለም። ከሁሉም በላይ ደግሞ ይህንን መፍታት ወደፊት ወደ ማርስ እንዲበርና እዚያም ድንች እንዲያመርት ጭምር ሊፈቀድለት ይችላል። በዚያን ምሽት በአንድ መጠጥ ቤት ውስጥ በመፍትሄው ላይ በጣም ስለተጠመደ ጓደኛውን ጥሎ እንኳን ሌሊቱን ሙሉ ጥያቄውን ለመፍታት ወደ ምስቅልቅልና ትንሽዬ ቤቱ ይፈጥናል። ቤት ውስጥ ከሰሌዳ ይልቅ የተሳሳቱ መፍትሄዎችን በቀላሉ ለማጥፋት እንዲመቸው የመታጠቢያ ቤቱን መስታወት ይጠቀማል። ከተወሰነ ጊዜ በኋላ ይሳካለትና በሳምንቱ መጨረሻ ወደ ስራ ይመጣል። እናም ወለሉን በማበስ መካከል ትክክለኛውን መፍትሄ በሰሌዳው ላይ ይጽፋል። ከጥቂት ቀናት በኋላ ፕሮፌሰሩ በሰሌዳው ላይ ያለ ስም የተጠቀመውን መፍትሄ ያገኛሉ። ከተማሪዎቹ አንዱ ይህንን በጣም ከባድ የሆነውን ጥያቄ በጥቂት ጊዜ ውስጥ ሊፈታው መቻሉን ማመን ያቅተዋል። እናም ይህ ሊቅ ማን እንደሆነ ለማወቅ ይጓጓል። በዚያን ምሽት ዊል ከጓደኞቹ ጋር እየተዝናና ነበር። በሰዎች ስብስብ አጠገብ ሲያልፍ አንደኛው አንድን ሴት ይሰድባታል። ዊል ይህንን ሰው ከልጅነቱ ያውቀዋል። ይበድለው የነበረው ሰውም ነው። ጓደኛውን መኪናውን እንዲያቆም ጠይቆ ይወርዳል። ሃንቲንግ ብዙ ሲያስብ የሰውየውን ፊት በቦክስ ይለውሰዋል። በቡድኖቹ መካከልም ጸብ ይነሳል። ፖሊሶች ሲደርሱ የዊል ጓደኞች ከተቃዋሚው ሊያርቁት ቢሞክሩም ቀድመውን ረፍደዋል። ዊል በቁጥጥር ስር ይውላል። በማግስቱ ጠዋት ፕሮፌሰር ላምቦ ለአንድ ትልቅ ክፍል ትምህርት ይሰጣል። ሁሉም ሰው ጥያቄውን የፈታውን ሊቅ ማን እንደሆነ ለማወቅ ቢጓጓም ማንም አይመልስም። ከዚያም ፕሮፌሰሩ እሱና የስራ ባልደረቦቹ ከ2 ዓመት በላይ ለመፍታት የሞከሩትን የበለጠ ውስብስብ ጥያቄ ለተማሪዎች ለመስጠት ይወስናል። ይህ በእንዲህ እንዳለ ዊል ከፖሊስ ጣቢያ ወጥቶ ለጓደኛው ከአንድ ሳምንት በኋላ የፍርድ ቤት ቀጠሮ እንዳለው ይነግረዋል። ምሽት ላይ ወደ ስራው ፈረቃ ያመራል። እናም እንደገና በሰሌዳው ላይ ሌላ ጥያቄ ያያል። ማንም ሳያየው ለመጨረስ በመሞከርም በፍጥነት መፍታት ይጀምራል። በዚያ ቅጽበት ፕሮፌሰሩ ከቢሮአቸው ይወጣሉ። ላምቦ ዊልን እንደማበላሸት አድርጎ በመቁጠር ሊይዘው ይሞክራል። ነገር ግን ዊል በፍጥነት ይሰወራል። ከዚያም ፕሮፌሰሩ ወደ ሰሌዳው ተመልሰው ትክክለኛውን መልስ እንደገና መጻፉን ይረዳሉ። በዚያ ምሽት ከስራ በኋላ ሃንቲንግ ከጓደኞቹ ጋር ወደ መጠጥ ቤት ይመለሳል። እናም ከስራ እንደተባረረ ይነግራቸዋል። አሁን ዩኒቨርሲቲ መደገፍና ጥያቄዎችን መፍታት አይችልም። በሚቀጥለው ቀን ፕሮፌሰር ላምቦ ያንን ሚስጥራዊ ሊቅ ለመፈለግ ይወስናል። ዊልን ለማግኘትም ወደ ጽዳት ሰራተኞች ቢሮ ይሄዳል። ሰራተኞቹ ፕሮፌሰሩ ስለ ጽዳቱ ቅሬታ ለማቅረብ የፈለጉ መስሏቸው ወዲያውኑ የዊልን ስም አይሰጡትም። ነገር ግን ቆይተው ዊል በፈቃደኝነት እንዳልሰራ ይልቁንም በፍርድ ቤት የታዘዘ የማህበረሰብ አገልግሎት እንደነበረ ይገነዘባሉ። ታዲያ ዛሬ የዊል የፍርድ ቤት ችሎት ተቀጥሯል። ፕሮፌሰሩ ወደ ፍርድ ቤቱ ሲገቡ ዊል እጅግ በጣም ጥሩ የህግና የሶሺዮሎጂ እውቀትን በመጠቀም ራሱን ሲከላከል ያዩታል። ዳኛው ሁሉንም ክሶች ያነባል። ዊል ራሱን ለመከላከል የተቻለውን ያህል ጥረት ቢያደርግም በፈጸማቸው በርካታ ጥፋቶች ምክንያት ግን አሁንም ወደ እስር ቤት ይላካል። ከተወሰነ ጊዜ በኋላ ዊል ጎብኝ መጣለት። እሱም ፕሮፌሰር ላምቦ ሲሆን ዳኛው በራሱ ዋስትና እንዲፈታው እንደተስማሙ ይነግረዋል። 2 ቅድመ ሁኔታዎች ብቻ ግን ነበሩ። መጀመሪያ ዊል በየሳምንቱ ከፕሮፌሰሩ ጋር መገናኘትና የላቀ ሂሳብ ማጥናት አለበት። ሁለተኛ ደግሞ የወንጀል ዝንባሌዎችን ለመቅረፍ በሳምንት አንድ ጊዜ ከስነ ልቦና ባለሙያ ቴራፒስት ጋር መገናኘት አለበት። ዊል የስነ ልቦና ሕክምና እንደማያስፈልገው እርግጠኛ ነው። ነገር ግን ለነጻነቱ ሲል በስምምነቱ ይስማማል። ዊል ከእስር ቤት ተፈቶ ከፕሮፌሰሩ ጋር ትምህርቱን መከታተል ይጀምራል። ጥያቄዎችን በቀላል ይፈታል። ላምቦም ይደነቃል። ነገር ግን የስነ ልቦና ሕክምናው እንደዚያ ቀላል እንደሆነ አይደለም። ፕሮፌሰሩ ከዊል ጋር በተሻለ ሁኔታ የሚሰራ ሰውን ለማግኘት የተለያዩ ባለሙያዎችን ጋብዟል።
የመጀመሪያው የስነ ልቦና ባለሙያ ዊል ከክፍለ ጊዜው በፊት በአንድ ምሽት ብቻ ያነበበውን መጽሐፍ ሲያጣጥልበት ይናደዳል። ሁለተኛ የስነ ልቦና ባለሙያ ዊልን ለማስተኛት ሂፕኖሲስን በመጠቀም የበለጠ ከባድ አካሄድን ይከተላል። ነገር ግን እንደታየው ያም ቢሆን አይሰራም። ላምቦ ተስፋ ሊቆርጥ ሲል ዊልን ሊረዳው የሚችል የማደሪያ ክፍል ጓደኛውን ያስታውሳል። ስሙ ደግሞ ሾን ማጓየር ይባላል። ላምቦ ወደ ሾን ቢሮ በመግባት ስለ ዊል ጉዳይ ይነግረዋል። ዝርዝሩን በአንድ ሬስቶራንት ውስጥ ለመወያየትም ይጋብዘዋል። መጀመሪያ ላይ ሾን በስራ መደራረብ ምክንያት ዊልን መውሰድ አይፈልግም ነበር። ነገር ግን ፕሮፌሰሩ ዊል ልዩ ሁኔታ መሆኑን በመናገርና ከረጅም ዓመታት በፊት ያለምንም ትምህርት ትላልቅ ግኝቶችን ካደረገው የህንድ ሰው ጋር በማነጻጸር ያሳምነዋል። የመጀመሪያው ክፍለ ጊዜ ዊል እንደተለመደው ተሳላቂ አስተያየቶችን በመስጠትና ባለሙያውን በማሾፍ ይሰራል። ነገር ግን ሾን በፈተናዎቹ አይሸወድም። ዊል ባለሙያው የሳለው ስዕል ሙሉ በሙሉ የማይረባ ነው ቢልም እንኳን ሾን ትዕግስቱን አያጣም። ዊል ወደ ሾን የግል ህይወት ውስጥ ገብቶ ስለ ሚስቱ ማንሳት ሲጀምር ብቻ ሾን በመጨረሻ ይናደዳል። ከክፍለ ጊዜው በኋላ ፕሮፌሰር ሾን መበሳጨቱን ያያል። ሾን ሊያቆም እንደሚችል ይነግረዋል። ነገር ግን የስነ ልቦና ባለሙያው ከአንድ ሳምንት በኋላ ዊልን እንደገና ለማየት ይከራከራል። ከክፍለ ጊዜው በኋላ ሾን ስለሚስቱ ዊል የሰጣቸውን አስተያየቶች ለረጅም ጊዜ ሲያስብ ይቆያል። ብቸኝነትም ይበላዋል። ይህ በእንዲህ እንዳለ ዊል በመጠጥ ቤቱ ከተዋወቃት ስካይላር ከተባለች ሴት ጋር ቀጠሮ ይዛል። ከቀድሞ አባቷ ብዙ ገንዘብ እንደወረሰችና በስታንፎርድ ዩኒቨርሲቲ ለመማር ማመልከቻ ለማስገባት እንዳቀደች ትነግረዋለች። ጥሩ ምሽትም አብረው ያሳልፋሉ። በመጨረሻም በአንድ ምግብ ቤት ውስጥ ይሳሳማሉ። ሁለተኛው የስነ ልቦና ሕክምና ክፍለ ጊዜ ይደርሳል። በዚህ ጊዜ ሾን በቢሮው ውስጥ ሳይሆን በፓርክ ወንበር ላይ ለማድረግ ይወስናል። ዊል የተለመደውን ተሳላቂ ድርጊት ይጀምራል። ነገር ግን ሾን ያቋርጠዋል። ስለ ቃላቱ ብዙ እያሰበ እንደነበርና አሁን የሚናገረው ነገር እንዳለ ለዊል ይነግረዋል። በሾን እይታ ዊል አሁንም ስለ እውነተኛ ህይወት ምንም የሚያውቅ ትንሽ ልጅ ነው። በዓለም ላይ ስላሉት ሰዓሊዎች ሁሉ እውነታዎችን ሊያውቅ ይችላል። ነገር ግን ቦስተንን ለቆ ወጥቶ አያውቅምና ስራዎቻቸውን በአካል አላየም። ስለ ጦርነት የተጻፉ ጽሑፎችን ሊጠቅስ ይችላል። ነገር ግን በጦር ሜዳ ላይ ሆኖ አያውቅም። ስለ ፍቅር ግጥሞችን ሊያነብ ይችላል። ነገር ግን በአንድ ሴት ፊት እውነተኛ ፍቅሩን ወይም ድክመቱን አሳይቶ አያውቅም። ነገር ግን በጣም አስፈላጊው ነገር ዊል ልቡን እስካልከፈተለት ድረስ ሾን ራሱ የተተወ የየቲም ወላጅ አልባ ልጅ ህመም መቼም ሊረዳው አይችልም። በሚቀጥለው ክፍለ ጊዜ ዊል ሙሉውን ጊዜ ዝም ይላል። ሾን ዊል እየፈተነው መሆኑን እርግጠኛ በመሆን ይረጋጋል። እናም ልክ ነበር። በሚቀጥለው ክፍለ ጊዜ ዊል በመጨረሻ ዝምታውን ሰብሮ ለሾን አንድ አስቂኝ ቀልድ ይነግረዋል። ከሴቶች ጋር ስላላቸው ግንኙነት ማውራት ይጀምራሉ እና ዊል በቅርቡ ቀጠሮ እንደነበረው በደፈናው ያነሳል። ሾን ስካይላርን እንደገና ለማየት ካሰበ ይጠይቀዋል። ዊል ግን ያልተጠበቀ እምነት ያደርጋል። በአእምሮ ውስጥ ያላትን ፍጹም ምስል ማበላሸት እንደማይፈልግም ያምናል። ሾን ዊል የእሷን ሳይሆን የራሱ ፍጹም ምስል ለማበላሸት እየፈራ እንደሆነ ይከራከራል። ነገር ግን እውነተኛ ግንኙነት ማለት ያ ነው ይላል ሾን። በቅርቡ በካንሰር ስለሞተችው ሚስቱም የግል ታሪኩን ያካፍለዋል። የነበራትን አስቂኝ ትናንሽ ልምዶችን ለዊል ይነግረዋል። እነዚያ ነገሮች እሱ በጣም የሚናፍቃቸው ናቸው። እውነተኛ ቅርበት የሚመጣው የእርስ በርስ ጉድለቶችን በመቀበል ነው። ትክክለኛውን ምርጫ ማድረጋቸውን ለማወቅም በጣም የቅርብ ግንኙነት ያስፈልጋቸዋል። ለመጀመሪያ ጊዜ ዊል በጥንቃቄ ያዳምጣል። ስካይላርን በማደሪያ ክፍሏ ይጎበኛታል። ካልደወለ ቆይቶ ስለነበርም በማየቷ ትገረማለች። ነገር ግን አብራው ለመውጣት ትስማማለች። ወደ ውሻሽ ቅድድም ይሄዱና ጥሩ ጊዜ ያሳልፋሉ። ስካይላር ዊል የት እንዳደገና እንዴት እንዳደገ ትጠይቀዋለች። ዊል ከቦስተን እንደሆነ ይናገራል። ነገር ግን ስለ ቤተሰቡ ይዋሻታል። 12 ትላልቅ ወንድሞች እንዳሉት የሚገልጽ የፈጠራ ታሪክም ይፈጥራል። ይባስ ብሎም በቅርቡ ከቤተሰቡ ጋር እንደሚያስተዋውቃት ለስካይላር ቃል መግባት አለበት። በማግስቱ እንደገና ይገናኙና ሚስቱ ለሱ ትክክለኛዋ መሆኗን መች አወቀ። ሾን መጀመሪያ ካያት ቅጽበት ጀምሮ ያውቅ እንደነበረም ይናገራል። ለአንድ ብርቅዬ የቤዝቦል ጨዋታ ትኬቶችን እንዴት እንዳገኘ ታሪኩን ለዊል ይነግረዋል። ነገር ግን በመጠጥ ቤት ውስጥ አንዲት ቆንጆ ሴት ስላገኘ ወደ ጨዋታው አልሄደም። ስካይላር ዊል ከእውነተኛ ቤተሰቡ ጋር እንዲያስተዋውቃት አጥብቃ ትጠይቀዋለች። እሱ ግን አሁንም እውነቱን ለመናገር ፈቃደኛ አይሆንም። ለዚህም ቢያንስ ከጓደኞቹ ቻክን ጨምሮ ጋር ሊያስተዋውቃት ይወስናል። በሚያስገርም ሁኔታም ስካይላር ከቡድኖቹ ጋር ወዲያውኑ ትስማማለች። ቀልዶችን እየቀለደችና ከሁሉም ጋር ቢራ እየጠጣች። ነገር ግን በምሽቱ መጨረሻ ቻክ የዊልን ስሜት ያበላሸዋል። ቆይቶ ፕሮፌሰር ላምቦ በሕክምና ውስጥ የዊልን እድገት ለመፈተሽ ከሾን ጋር በአንድ ምግብ ቤት ውስጥ ይገናኛሉ። እሱ ስለ ዊል ያለፈ ታሪክ ግንኙነት ብዙም ፍላጎት የለውም።
በእውነት የሚያጓጓው ዊል አሁን በሱ መምሪያ ስር በመሆን ምን እቅዶች እንዳሉት ማወቅ ነው። ሾን ዊልን ወደ ምንም ነገር እንደማያስገድደው ይመልሳል። ከህይወት ምን እንደሚፈልግ ራሱ መምረጥ አለበት። ፕሮፌሰር ላምቦ ይናደድና ዊልን አስቀድሞ ከትክክለኛዎቹ ሰው ጋር እንዳስተዋወቀው ይናገራል። ነገር ግን ቻክ በዊል ምትክ እነዚያን ሰዎች ለማግኘት እንደሄደና ክፍያ እንደጠየቀ እናም በማይረባ ባህሪው ስምምነቱ እንዳበላሸው አያውቅም። ይህ በእንዲህ እንዳለ ዊል ከስካይላር ጋር ጥሩ ምሽት ያሳልፋሉ። ከዚያም በሷ ቤት ስታንፎርድ ለመማር ካሰበችበት ወደ ካሊፎርኒያ አብሯት እንዲሄድ በመጠየቅ ባልታሰበ ሁኔታ ግራ ታጋባዋለች። ዊል ብዙ ምክንያቶችን በመደርደር ወዲያውንም ይላል። ስካይላር ግን አጥብቃ ትጠይቀዋለች። ዊል ምንም አይነት ውድድር በሌለበትና አዳዲስ ነገሮችን በሚፈራበት በራሱ ትንሽ ዓለም ውስጥ እንደተቀረቀረም ታምናለች። ከዚያም ዊል ይፈነዳል። ስካይላር በሱ እየተጫወተችበት እንደሆነና እሱ ድሃ ስለሆነ ሁል ጊዜ ለራሷ ተራ መዝናኛ ብቻ እንደሚሆን እርግጠኛ ነው። ስካይላር በህይወት ያለ አባትና የእሱን ውርስ ከመምረጥ መካከል ብትሆንም በእርግጠኝነት አባቷን እንደምትመርጥ ነግረዋለች። እሷም ትፈራለች። ነገር ግን ከዊል ጋር እውነተኛ መሆን ትፈልጋለች። እሱ ግን አይደለም። ዊል ይቃወማል። ነገር ግን ስካይላር የሌሉትን ወንድሞችን ታስታውሰዋለች። በዚህ ጊዜ ዊል ሙሉ በሙሉ ቁጥጥሩን ያጣል። ስካይላር ስለሱ እውነቱን መቼም ማወቅ እንደማትፈልግ እየጮኸ ይናገራል። ከሁሉም በላይ እሱ ወላጅ አልባ ነውና ሰዎችን በልጅነቱ ያሰቃዩት ነበር። ስካይላር እያለቀሰች በጣም አሳማሚ ዝርዝሮችን ጨምሮ ስለሱ ሁሉንም ነገር ማወቅ እንደምትፈልግ ታረጋግጥለታለች። እናም እንደምትወደውም ትናገራለች። ነገር ግን የዊል ልብ ቀድሞውን ተዘግቷል። ዊል ከፕሮፌሰር ላምቦ ጋር ይገናኛል። ፕሮፌሰሩ ከንግድ አጋሮቹ ጋር በተደረገው ስብሰባ ላይ በተፈጠረው ነገር ተበሳጭቷል። እናም ዊልን ስለ ግዴለሽነቱ ይወቅሰዋል። ዊል ይፈነዳል። ከእንግዲህ ይህንን የአካዳሚክ ስራ መፈለጉን እርግጠኛ እንዳልሆነ ይናገራል። ከአእምሮ ከላምቦ የበለጠ ስለታም ስለሆነ ከፕሮፌሰሩ ጋር መገናኘት እንደ ማሰቃየት ነው። ላምቦ ቢያንስ ከዊል የተወሰነ ምስጋና እንደሚጠብቅ ይናገርና ይከራከራሉ። ዊልም ይወጣል። ቆይቶ በብሔራዊ ደህንነት ኤጀንሲ ውስጥ ለቃለ መጠይቅ ተጋብዟል። እዚያም ወርቃማ የስራ መስመር ቃል ይገባለታል። ዊል ለፖለቲካው ፍላጎቶች ሲል የተራ ሰዎችን ህይወት ማበላሸት እንደማይፈልግ በመግለጽ ጥያቄውን ውድቅ ያደርጋል። ብዙም ሳይቆይ ከሾን ጋር እንደገና ይገናኛል። ሾን ዊል ለምን የብሔራዊ ደህንነት ኤጀንሲን ስራ እንዳልተቀበለው ይጠይቀዋል። ቴራፒስቱ ዊል የሚያወራቸው ጓደኞች እንዳሉትና ብቸኝነት እንደሚሰማውም ይጠይቃል። ዊል እንደ ካንትና ኒቼ ያሉ ታዋቂ ፈላስፎችን ይዘረዝራል። ሾንም እውነተኛ ግንኙነት ሊገነባ የሚችለው በህይወት ካሉ ሰዎች ጋር ብቻ እንደሆነ ያስታውሰዋል። ሾን ዊል ለመስራት በጣም ታዋቂውን ኮሌጅ ለምን እንደመረጠ ይጠይቃል። ነገር ግን በሰሌዳው ላይ ሲጽፍ ይደበቅ ነበር። ዊል ከህይወት ምን እንደሚፈልግ ሲጠየቅ እድሜ ልኩን ጠብ መደርደርና እረኛ መሆንም እንደማይጠላ የማይረባ ነገር ማውራት ይጀምራል። ሾን ዊል በሱ ላይ ያሾፈበት እንደሆነ ከራሱ ጋር እውነተኛ መሆን እንደማይፈልግ ይረዳል። ከዚያም ዊልን ከቢሮው ያባርረዋል። ዊል ለምን እንደሚባረር ግራ በመጋባትም ይጠይቃል። ሾን ዊል ከሱ ጋር ቅን እንዳልሆነ ያብራራና እረኛ ብሎም ይጣራዋል። ጊዜ ያልፋል። ዊል ወደ ስካይላር ይደውላል። እሷ ግን ምንም አይነት ከባድ ውሳኔ እስካደርግ ድረስ መጠበቅ ሰልችቷታል። ከዚህ ንግግር በኋላ ስካይላር በመጨረሻ ወደ ካሊፎርኒያ ትሄዳለች። ዊል ከቻክ ጋር በግንባታ ስራ ላይ እየሰራ በቦስተን ይቆያል። ይህ በእንዲህ እንዳለ ፕሮፌሰር ላምቦ በስልክ እየተናገረ ዊል የገባውን ቃል እየጠበቀ እንዳልሆነና ወደ እስር ቤት እንደሚመልሰው ይናገራል። በእረፍት ጊዜ ቻክ ዊልን ቀጥሎ ምን ለማድረግ እንዳቀደ ይጠይቀዋል። ዊል ህይወትን ሞኝ እኩልታዎችን በመፍታትና የላብራቶሪ አይጥ በመሆን ለማሳለፍ እንዳላቀደ ይመልሳል። በቦስተን ለመቆየትና ከምርጥ ጓደኛውም ጋር ለዘላለም ለመዝናናት አቅደዋል። ነገር ግን ባልታሰበ ሁኔታ ቻክ ይህንን እቅድ አይወደውም። ችሎታውን በማባከን ሞኝ እየሆነ እንደሆነ ለዊል በግልጽ ይነግረዋል። ቻክ በየቀኑ ከስራ በፊት በዊል ቤት ሲደርስ ጓደኛው በመጨረሻ ያንን ጉድጓድ ለቆ መሄዱን ለማየት እንደሚያልም ይናገራል። ይህ በእንዲህ እንዳለ ላምቦ ዊል ከሾን ጋር የስነ ልቦና ሕክምና ክፍለ ጊዜያቸውን ማቆምን ያውቃል። ፕሮፌሰሩ ለዳኛው እንደሚናገርም ያስፈራራል። እናም ቴራፒስቱ ዊልን ወደ ወጣቶች ወንጀል ህይወት እየገፋፋው ነው ብሎ ይከሰዋል። ሾን ፕሮፌሰሩ ስለ ዊል ስሜት እንደማይገደውና ሙሉ ህይወትን ብቻውን እየኖረ ፍቅርን መቀበል እንዳልተማረ ይመልሳል። ነገር ግን ላምቦ አይስማማም። አሁን ተጠርጣሪ ሆኗል። ሾን ለስኬቶቹ እየተበቀለው እንደሆነ ያምናል። ቴራፒስቱ ጆሮውን ማመን አይችልም። ይህ ራሱን ያረካ ሞኝ በእርግጥም ሾን በሱ እንደሚቀና ያስባል። ሾን የሚያስበው ስለ ዊል ዕጣ ፈንታና ስለ እውነተኛ ፍላጎቶቹ ብቻ እንደሆነ ይናገራል። ላምቦ በቀላሉ ሊያጠፋቸውና ዊልም እንደ ተሸናፊ እንዲሰማው ሊያደርግ ይችላል። ላምቦ በዝምታ ይወጣል። ዊልን ከቴራፒስቱ ጋር ብቻውን ይተዋል። ሾን ለዊል ከላምቦ ጋር ያለውን ጠብ የግል እንዳልሆነ ያብራራል። አብረው ረጅም ታሪክ አላቸው። ርዕሱን በመቀየር ቴራፒስቱ ስለ ዊል ለዳኛው ሪፖርት ማዘጋጀቱን ይጠቅሳል። ዊል በሾን ልምምድ ውስጥ እንደሱ ያሉ ሌሎች ነበር ወይ ብሎ ይጠይቃል።
በድንገት ዊል የሾን ታሪክ ከሱ ጋር ተመሳሳይ እንደሆነም ይማራል። አባቱ የአልኮል ሱሰኛ ነበረና ይደበድበው ነበር። ሾን ለደረሰበት ነገር ተጠያቂ እንዳልሆነ ለዊል ደጋግሞ ይነግረዋል። ዊል መጀመሪያ ላይ በሱ ሊመካ ይሞክራል። ነገር ግን በኋላ ይረታና ስሜቱንም ያወጣል። ሁሉም ነገር ወደ ቦታው መምጣት ይጀምራል። ብዙም ሳይቆይ ዊል ከሾን ጋር ወደ መጨረሻው ክፍለ ጊዜ ይመጣል። ለቴራፒስቱ ፕሮፌሰሩ ካማከሩት ኩባንያዎች ባንድ ውስጥ ለመስራት እንደወሰነና በምርጫውም ደስተኛ እንደሆነ ይነግረዋል። ሾን ጥቂት ለመጓዝ እንደወሰነ ይመልሳል። እናም ስልኩን ለዊል ይተዋል። በዚያ ምሽት ዊል ልደቱን ለማክበር ከጓደኞቹ ጋር ይወጣል። ያገለገሉ እቃዎችን በመጠቀም የሰሩለትን መኪናም ይሰጡታል። ከመሄዱ በፊት ፕሮፌሰር ላምቦ ሾንን ይጎበኘዋል። እርስ በራሳቸውም ይቅርታ ይጠያየቁና በአንድ መጠጥ ቤት ውስጥ ለመጠጣትም ይወስናሉ። ይህ በእንዲህ እንዳለ ቻክ እንደተለመደው ወደ ዊል ቤት ይነዳል። እናም ጓደኛው እንደሌለ ያገኛል። ቻክ ልክ እንደ ቀድሞው ህልሙ በጣም ይደሰታል። ዊል በፖስታ ሳጥን ውስጥ ለሾን ማስታወሻ ይተዋል። ቴራፒስቱ ይከፍተዋል። እናም ዊል በኩባንያ ውስጥ ያለውን ስራ ትቶ ከስካይላር ጋር ለመሆን ወደ ካሊፎርኒያ እንደሄደ ያውቃል። በማስታወሻው ውስጥም ሾን ለጓደኞቹ የወደፊት ሚስትን ለማግኘት የቤዝቦል ጨዋታውን እንደቀረበ በነገረበት ወቅት የተጠቀመባትን ተመሳሳይ ሀረግ ይጠቀማል። ክቡራትና ክቡራን ተመልካቾቻችን ታሪኩን እንደወደዳችሁት ተስፋ እናደርጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋበዝን። ቸርን ሰንብት።